ግብጽ በጅቡቲ አዲስ ወደብና ሎጂስቲክ ማዕከል ልትገነባ ነው። ለኢትዮጵያ ዓለም አቀፍ የንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታወቀ። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት የሚያስችላትን የትብብር ስምምነት ላይ ለመድረስ ተቃርባለች ተብሏል። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ ልዑካን ቡድን በቅርቡ ወደ ጅቡቲ የሚያደርገው ይፋዊ ጉብኝት ወቅት በስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው በህዳር 3 2025 በግብጽ ልዑካንና በጅቡቲ ወደቦች ላይ ነፃ ቀጠና ባለስልጣን ሊቀመንበር አቡበክር ኦማር ሃዲ መካከል በተደረገ ስብሰባ ነው ተብሏል። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል አልወይዘር በቅርቡ የሚያደርጉትን ጉብኝት በስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከል ሚና ከፍ የሚያደርግ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ የኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነፃነቷን ከወሰደች ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መድረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው ተብሏል።